በከመ ምሕረትከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከነፉረ ቁልቁሉ ዋቀ ቶኮን ኒአመና አሜን። ይህ ሁሉ በዚህ ትውልድ ላይ ይደርሳል። ዋንም ኮን ሁንዱምትዩ ዳሎታ ከነ ጉባ ኒቀቀባ ከበጀሞታ ፊ ጃለተሞታ ማቲወኒ ዋቀዮ ኢጀ ዋቀዮ ከንታተን ሉቦኒ መነ ክርስቲያና ኦቦሎኒ ዳቆኖን በርሲሳ ኬኛ በርሲሳ ፍቅሬ አቦሊን አዶሊን ደርገጎን ቄሮ ፊ ቀሬን ዳኢመን ሁንዱምት ኬሰን መቃ ዋቀዮቲን አከም ቡልተኒ ሰገሌን ኬሰን እንደጋሙ አከም ጅርቱ አከሚው ነጌሰን በገ ጉያ ከበጀማ ጉያ ኤቢፈማ ፊ ጉያ ጃለተማ ከነጌሰኒ በገ ኢቲን ሲንጋይ ንልጀራቲስቲ ዋቀዮን ገለቴሳ በድጋሚ እንደምን አደራችሁ? እንደምን ቆያችሁ? እንኳን ለዚች ለተባረከች ዕለት ለቅዱስ ማርቆስ ሐዋርያ ዓመታዊ በዓል ለዘመነ ጽጌ ደግሞ የፍጻሜ ሳምንት በሰላም አደረሳችሁ አደረሰን ልብላችሁ። እስቲ እግዚአብሔርን አመስግኑ። እንግዲህ ዛሬ ጠዋት አባቶቻችን ሲያነቡ እንደሰማነው ከዛ ርዕስ ወጣ ብለን አሁን በየሚዲያው የምንሰማው የምንመለከተው ምን እንደሆነና በዚህ ላይ ትንሽ ቆይታን እናደርጋለን። አራዱን፣ አሳዳጁን፣ ጉልበተኛውን፣ የሚያቃጥለውን፣ የሚያርደውን፣ ደማችን የሚያፋስሰውን አቁም ካላልነው ለሌሎችም ክርስቲያን ድምፅ ካልሆንነው መታረዳችን፣ ስደታችን ይቀጥላል ማለት ነው። እጋ መን ክርስቲያና ገደች ማኬስ ረኮ ሀማኬስ ጎዳንሰ ጀባ ኬሰት አረገምት አባቶቻችን አፍንጫ ስመታ አይን ያለቅሳል ይላሉ። አቦኒን ኬኛ ጋፈኑ በርሲሰን ዮ ፉኛን ሩቁተን እጅ ምማን ቡስቲ ጀዳ ማል ጀቹ በርባዴተኒ dhimmi kun dhimma siyaasa biyya lafaa, dhimmi kun waa'ee aangoo biyya lafaa osoo hin ta'in waa'ee mirga jiraachuu kiristaanotaa walqixa amantoota warra kaan faana ilaalamuu isaanii daqiiqaa muraasanii waa tokko dubbadha. እንዲህ ይላል በቅዱስ ማቴዎስ ወንጌል ምዕራፍ 23 ከቁጥር 31 ላይ እንግዲያውስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ ይላል። እደግመዋለሁ ቃሉን። እንግዲያውስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ትመሰክራላችሁ ይላል። እናንተ ደግሞ የአባቶቻችሁን መስፈራ ሁሉ ሙሉ። እናንተ አበቦች የእፉኝት ልጆች ከገሃነም ፍርድም እንዴት ታመልጣላችሁ?
ስለዚህ እነሆ ነቢያትን፣ ጥበበኞችን፣ ጻፊዎችን ወደ እናንተ እልካለሁ። ከእነርሱም ትገድላላችሁ፣ ትቀማላችሁ፣ ከእነርሱም በምኩራባቸው ትገርፋላችሁ፣ ከከተማም ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ በመሠዊያ መካከል እስከ ገደላችሁት እስከ ባራኪዮ እስከ ዘካርያስ ደም ድረስ የፈሰሰው የጻድቃን ደም ሁሉ ይድረስባችሁ ዘንድ ይላል። ያን ኩን ሰገሌን ኩን አከነ ጀዳ ወንጌለ ማቴዎስ ቦቆና ድግደሚ ሰዲ ለኮፍሳ ሶዶሚ ቶኮ ካስኔ ጋፈ ይላሉ። እስን ወሪ ራጆታ አጀስተን ጆሌ ራጆታ ወሪ ታተን ወፍረት ረጋባቱ እስንሞ አቦቲ ኬሰኒፍ ሞ ሜሻ ሰፈራ ሁንዱማ እስንሞ ጆሌን ቡቲ ሙርቶ ሰነጀላቲ አከስኒ ባተን ከናፍ ራጆታ ኦጉማዳን ወረ በሬሰን ሞ ገራ ኬሰኒተን ኤርጋ ኒ አጀስቱ ኢሳኒስ ሞኒ ሳምቱ ሙኩራ በሳኒ ኬት ኢሳኒን ገረፍቱ መጋላ ኬሰትስ ኢሳኒን አሪያቱ ኢገይሰ ቁልቁሉ አቤሊቲ ቀቤ ኤልመ ባራኪዮ ሉብቻ አኩመ መነ ቁልቁሉማ ኬሰቲ አቼስተን ዳሎን ኩን አመሲ ካኑመዳ ኢሰቱ ቀቀቤ ጅራ ጀዳ። እንግዲህ ክርስቲያኖች ወንጌላችን ምንም እንኳን ግደሉ ባይልም አሳድዱ ባይልም አትግደሉን ግን ማለት መብታችን መሆኑን ልትረዱ ያስፈልጋል። ማቲወን ዋቀዮ ወንጌል ልኬኛ አጄሳ ሂንጀዱ ወንጌል ልኬኛ ቀላ ሂንጀዱ ወንጌል ልኬኛ ኦኮረ ካሳ ሂንጀዱ ገሩ ወረዱ አጄሰን ገሩ ወረዱ ቀለን ገሩ ወረ መነ ቁልቁሉማ ዲጋ ጅረን ወረ መነ ቁልቁሉማ ጉባ ጅረን ኑራቲ ዳበዳ ጀቹዳን ክርስቲያኖታፍ ሰገሌ ተውን ድርቀመ ኬኛ ሰበ ዋቀዮ ማቲን ጋፈራ አጄፈሙ ዳይምቲ ዱቴ ጅረ ቤሬ ፈግዱት ጋፈ ገተሜ ዴመሙ haati sagalee du'aa fi jireenya gidduu jiruun yaa ilma koo yaa intala koo callisii lubbuu si keessatti hafte kana carraa akka hin jiraanne sirratti raawwatame kana dhufaniitu si keessaa baasu callisi jechuudhaan haati du'aa fi jireenya gidduu teesseeti waa ilmoo ishiitiif boobsi. haati garuu deebi'uu hin dandeenye. daa'imti mormatu cite, daa'imti harkatu cite, haadholii harmootatu cite. bara akkasii keessa jirra, yeroo akkasii keessa qaqqabnee jirra. akkamitti obsuu dandeenya? waaqni ilma Israa'eliitiin argee murteesse, har'as murteessuu danda'a. maaliif kiristaanni ajjeefama? kiristaanni kiristaana malee diina qaama kamiyyuu miti. mootummaas yoo ta'e manni kiristaanaa hin balaaleffattu. maaliif kiristaanni ajjeefama? daa'imman abbaaf haadha malee maaliitiif kan isaan hafan? ለምን ክርስቲያን ይሞታል? ለምን ይታረዳል? ሕፃናቶች ያለ ጠዋሪ ቀባሪ እንዴት ይጠፋሉ? ማና ቤት ይበላት ቤተ ክርስቲያንን? ለማና ቤት እንበል? አባቶቻችን ለስልጣናቸው ጥሩ ደሞዝ ለመውሰድ ጥሩ መኪና ለመንዳት ከተማ ለከተማ እያማረጡ ይኖራሉ። ለክርስቲያኖች ግን ማን ድምፅ ይሆናቸው? ማን ይጠይቃቸው? ማን ያጽናናቸው? የት ነው ያሉት? ከብላ የተረፉት፣ ከቃጠሎ የተረፉት እንዴት ነው ያሉት? ማን ነው የሚጠይቃቸው? መቼ ነው የሚቆመው? የክርስቲያን ደም እስከ መቼ ነው የሚቆመው? አይታችሁታል። የበራኪውን ልጅ በቤተ መቅደስ የተገደለው
ከአቤል ጀምሮ ዛሬም ደማችን ይፈሳል። አዎ እኛ አንገልም፣ አዎ እኛ ጦርነትን አንሰብክም። ግን ነገሮቹ ከአቅም በላይ እየሆኑ ነው። አዎ መጽናናት አቅቶናል። እኔ ዛሬ በሰላም እተኛለሁ፣ በሰላም እወጣለሁ፣ ምንም ችግር የለብኝም። ግን ክርስቲያኖች እየሞቱ ነው። እየሞተ ያለው አማራ ስለሆነ አይደለም፣ ክርስቲያን መሆኑ ብቻ ያገባኛል። አዎ ከንዱ አጅሩ ኤጋ ኢሳን ለሚ አማራ ዮኪን ለሚ ሶኮ አንተ አድምት ክርስቲያን ተውሳኒቲፍ ኤየን ባየ ነመት ደጋ መገሩ ዋቀዮኒ ሙርቴ ሰዋይ ብየከን ግን ምንም ማድረግ አይቻልም። አዎ በየሚዲያ የምናየው ነገር ሁሉ ከባድ እየሆነብን ነው። እግዚአብሔር ብቻ ይፍረድ። እግዚአብሔር ብቻ መልሳለሁ ለሁሉም ነገር። አዎ አይታችሁታል። ቃየል በመጀመሪያ በወንድሙ ሲገደል እግዚአብሔር ወንድሜ የት አለ ቃየል አለው። እኔ ወንድሜን አልጠብቅም ነው ያለው። እኔ ወንድሜ ጠባቂ ነኝ ነው ያለው። የወንድሜን ደም ካንተ እጠብቃለሁ አለ እግዚአብሔር። ኢጋቦሌሰ ኬቲ ስራቲን ፉደቲን ጀ ኢጋቦሌሰ ኬቲ ስራቲን በርባደቲን ጀ ኦቦሌሰ ሳዳጋቼሴን ኦፊሳስ ዱኤ ሐራቀቤ ገሩ ባኔ ቀሉ ወደደብነ ባኔ ኑት ዴብዴ ፈቹ ወደደብነ ዲጋ ኬኛ ሂነን ገላሲና ክርስቲያኖ ተሂን ቀሊና ለሚቆሰ ከሚዩ ሃተው የፈለገ ብሔር ይሁን አማራ ይሁን ኦሮሞ ይሁን ትግሬ ይሁን እኛ ከዘር ላይ ችግር የለብንም። በቃ ክርስቲያን አይሞት፣ በቃ የኛ መብት ይከበርልን። በቃ መንግስትም ይህንን ነገር ሊያውቅልን ይገባል። በቃ መታረድ ሰለችን፣ መሞትም ሰለችን። በቃ ከዚህ በኋላ ቀረ ኤርጋ እንደበርሱ ቀቡ አንተ ኤዳፊ ዋምብራ ወንት ጀኑ ተኮ hinjidru የሮንሳ ገሩ ወንት ገመገ የሱን ገመነ ዋን እንገኘዳ ረጋ ተቆለ ይህን ቀምኑ ሰበዋ ቀዩ አንድ ነገር ብቻ ልናገር። ሁለት እንቁራሪቶች በአንድ ወንዝ ይኖራሉ ይባላል። አንድ ጊዜ ከጎረቤት እሳት ተነሳና ሁለቱ እንቁራሪቶች እንደጋገራሉ። ከማዶ ቤት እየተቃጠለ ነው ሲባል እኛ በውሃ ነው ያለ ነው ምንም ችግር የለብንም አለች ይባላል አንዲቷ እንቁራሪት። መጨረሻ ድጋሚ አሁንም ድምጿን አሰማት። ከማዶ ቤት እየተቃጠለ ነው ሲባል እኛ በውሃ ነው ያለ ነው ምንም ችግር የለብንም አለች ይባላል። ሶስተኛ ላይ ልስማሙ አንዱ የአንዱ ልሰማ ስላልቻለ መጨረሻ ላይ በባልዲ ቀዱትና በእሳት ላይ ሲጨምሮ ተቃጠለች ይባላል። ማዶ ያልነው እዚህ የማይመጣበት ጉዳይ የለም። ገመ ወንት ጀንቁን ሐራ አስወንት እንጀምኔ ፍንጅሩ ይን ኡመተ ክርስቲያና አርሲዳ ፋረሰ ገለ ሃታን ሜውንም ተከሰ ረከኛ አርከ ከሰ ነባሳ ሚተ ክርስቲያና ጀዳቤ harkan qabaatu kiristaanadha ajjeesuu yoo barbaadu baadduyyuu wangeelli keenya jaalala yoo ta'uyyuu nuu hin ajjeesina. Ummata kiristaanotaa hin ajjeesina. Ummata kiristaanotaa hin qalina. Waaqayyo biyya keenya haa yaadatu. Gama koon xumureera. Galanni Waaqayyoof haa ta'u. Nagaatiin naa oola. በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። አባቴ ነረብሌ ከኑቨርሲቲ